ኪያነ ዘፈጠረ ከመናምልኮ እናመልከው ዘንድ ለፈጠረን ለልዑል እግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም በመላው ዓለም እግዚአብሔር ባለበት ቦታ ሁሉ የምትኖሩ የእግዚአብሔር ልጆች በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። ቸርነቱን ያላጎደለብን ምሕረቱን ያላራቀብን የሁላችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። አምላክን የወለደችልን የባህሪያችን መመኪያ የድኅነታችን ምክንያት ቅድስተ ቅዱሳን ድንግል ማርያም ስሙ የተመሰገነ ይሁንልን። እግዚአብሔር ያከበራቸው ምድራውያን ቅዱሳን ሰማያውያን መላእክት ቅዱስ መስቀሉን ጨምሮ ሁላቸውም እግዚአብሔር ያከበራቸው ሁሉ የከበሩ የተመሰገኑ ይሁኑልን። እግዚአብሔር እንደወደደ እንደፈቀደ እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። ሰሚውን እዝነ ልቦና እግዚአብሔር ለሁላችንም ያድለን። እነሆ አብይ ጾምን በእግዚአብሔር ቸርነት ጀምረን በእግዚአብሔር ቸርነት በጸሎትና በማህሌት በቅዳሴና በሰዓታት በአጠቃላይ በመልካም ነገር ሁሉ እያሳለፍነው ለአምስተኛው ሳምንት ይልቁንም እግዚአብሔር ጋር ቀጠሮ ለያዝንበት ክርስቶስ ለሚመጣበት እኛም ለምንዘጋጅበት ዕለት ደርሰናልና እዚህ ስላደረሰን እግዚአብሔር ስሙ የተመሰገነ ይሁንልን። ለዚህ ዕለት ቀኑን በተመለከተ እግዚአብሔር ሲያስተምረን እንዲህ ይመክረናል፣ እንዲህ ያስተምረናል። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ፣ ወይም ደግሞ በግዕዙ ቋንቋ ትግሁ እንከ እስመ ኢተአምሩ ዕለታ ወሰዓታ እንተባቲ ይመጽእ ወልደ እጓለ እመሕያው የሚል ኃይለ ቃል ይሆናል። እግዚአብሔር በዚህ ያስተምረናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ነው። ቃሉን የተናገረው እግዚአብሔር ነው። የመዘገበልን ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ነው። እግዚአብሔር በዚህ ዓለም በመዋዕለ ሥጋዌው ለ33 ዓመት በአጠቃላይ በማስተማር ደግሞ 3 ዓመት ሲቆይ ሐዋርያት አባቶቻችን ብዙ ጥያቄ ጠይቀውታል። ብዙ ነገር ነግሯቸዋል። 3 ዓመት ሲባል አጭር ዘመን ይመስላል እንጂ የመላውን የዓለም ታሪክ ዘመን የቀየረ ሰፊ ምስጢር የተከናወነባቸው የተቀደሱ ዓመታት ነበሩ እና እግዚአብሔር ብዙ ጊዜ ቀጠሮ ይዟል። በዋነኝነት ከሰው ልጅ ጋር የያዛቸውን ቀጠሮ ስንመለከት 2 ቀጠሮዎች አሉ። እግዚአብሔር ከኛ ጋር ብዙ ቀጠሮ አለው። የዓመት፣ የዘመን፣ የደቂቃ፣ የሰዓት ተብሎ በብዙ መንገድ ሊከፈል የሚችል ብዙ ቀጠሮ አለው። ግን በዋነኝነት 2ቱ ቀጠሮዎች ወሳኝ ቀጠሮዎች ናቸው። የመጀመሪያው ቀጠሮ እግዚአብሔር ከአዳም ጋር ያደረገው በአዳም በኩል ለአዳም ቀጠሮ የሰጠበት እና 5500 ዘመን የፈጀ የቀጠሮ ሰዓት ነበረ። እግዚአብሔር ላያደርገው አይናገርም፣ ላይጨርሰው አይጀምርም ክርስቶስ እና አዳምን ከገነት መውደቁን ተከትሎ የቀጠሮ ጊዜ ሰጥቶት ነበረ። አዳም ያችን የቀጠሮ ሰዓት አክብሮ የሚመጣበትን ዕለት ይጠባበቅ ነበረ። ረጅም ቀን ነው ሲያስቡት። በእግዚአብሔር አገላለጽ በመላእክት የቀን አቆጣጠር በሰማዩ ማለት ነው 5 ቀን ተኩል ነው የተባለው። 5 ቀን ተኩል ሲባል ግን እውነትም 5 ቀን ተኩል አይደለም፣ 5500 ዘመን ማለት ነው በዓለማውያን በእኛ ካላንደር ማለት ነው። ስለዚህ 5500 ዘመን የፈጀ የቀጠሮ ጊዜ ነበረ። አባቶቻችን ሊቃውንት ነቢያት እንዳመሰጠሩልን እግዚአብሔር ሲመጣ ይህንን የቀጠሮ ሰዓት አላዛባም። ከዓመት ዓመት፣ ከወር ወር፣ ከቀን ቀን፣ ከሰዓት ሰዓት፣ ከደቂቃ ደቂቃ በአጠቃላይ
እግዚአብሔር የሸራረፈው ሴኮንድ የለም። ሰዓቱን ጠብቆ እንደነገረው ለአዳም ዘመኑን ጠብቆ ተወለደ። ዘመኑን ጠብቆ ዓርብ 11 ሰዓት በሲኦል ተገኝቶ ሲኦልን በርብሮ ዲያብሎስን ባዶን አስቀርቶ አዳምን እስከ ቤተሰቦቹ ይዞ ተመልሷል ማለት ነው። ሁለተኛው ቀጠሮ ሁላችን የምንጠብቀው በህይወት ያለነውም የሞቱትም አባቶቻችን የሚጠብቁት ቀጠሮ ነው። በባለፈው ቀጠሮ የመጣው ሊያድነን ነው። ሊያድነን ዘመድ ሊሆነን አምላካችን ብቻ ነበረ። አሁን ዘመድን በስጋም ጭምር ሊዘመድን ክርስቶስ ከወደቅንበት ሊያነሳን ምድራውያን ነበርን ሰማያውያን ሊያደርገን የተወለደበት የቀጠሮ ጊዜ ነው እና በባለፈው የቀጠሮ ጊዜ የሞቱት አባቶቻችን ከሲኦል ወደ ገነት ነው የተመለሱት። ሁለተኛው ቀጠሮ ከዚህ ከፍ ያለ ዋጋ ያለው ነው። ከገነት ወደ መንግስተ ሰማያት የምንገባበት የቀጠሮ ጊዜ ነው ማለት ነው። የቀጠሮውን ጊዜ ስናነጻጽረው ከመጀመሪያው አንጻር የዚህኛው አጭር ነው። የመጀመሪያው 5500 ዘመን የፈጀ ነው። የዚህኛው ግን ያን ያህል የሚፈጅ አይደለም። አባቶቻችን የአውሻህር ሊቃውንት እንደሚሉት ዓለም ብትቆይ ከፍ ብትል ከ7980 አታልፍም ነው የሚባለው። ስለዚህ በዚህ ጊዜ ክርስቶስ የሚመጣበት ጊዜ ነው ማለት ነው እና አዳም እና ነቢያት በአጠቃላይ ኦሪታውያን ከቆዩት የጊዜ ቀጠሮ አንጻር ስንመለከተው የኛው አጭር ነው ማለት ነው እና ለዚህ ቀጠሮ ምን አለ ክርስቶስ በብዙ ቦታ በብዙ መንገድ ተናግሮታል። ወንጌላውያን ጽፈውታል። ይልቁንም ማቴዎስ 24 ዘርዘር ብሎ ተጽፏል። ሉቃስ 19ም ሉቃስ 21ም አለ ዘርዘር ብሎ በየቦታው ተጽፏል። በማቴዎስ ወንጌል ምዕራፍ 25 የሚነግረን የሁሉንም ጠቅልሎ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ነቅታችሁ ጠብቁ ነው የተባለው። እግዚአብሔር ያስተምርበት የነበረው ብዙ ጊዜ በቤተ መቅደስ ነው። በቤተ መቅደስ ያስተምራን። የሚያድረው ደብረ ዘይት ነው። ደብረ ዘይት ዋሻ አለው፣ እዛ ነው የሚያድረው። ደብረ ዘይት አንድ ዕለት በደብረ ዘይት ተራራ ተቀምጦ በነበረበት ሰዓት ሐዋርያት ብቻቸውን ክርስቶስን አግኝተውት፣ ለምን ብዙ ጊዜ ክርስቶስን ሰው አይለየውም። ያው ሰው በልዩ ልዩ ፍላጎት ከሱ ጋር አብሮ ይውላል። የራበው የበረከተውን ሊበላ፣ የታመመው ሊፈወስ፣ የተጠማው የሕይወት ውሃ ነውና ከሱ ጠጥቶ ሊረካ፣ ሁሉም የተለያየ ጥያቄ ይዞ ከክርስቶስ ይቀርባል። ለጥያቄው መልስ እያገኘ ይሄዳል እና በዚህ ቀን ግን ሐዋርያት ብቻቸውን ክርስቶስን ለብቻው አገኙትና ሁለት ጥያቄ ጠየቁት ይላል መጽሐፉ። በተለይ ማቴዎስ 24 እንደተጻፈው ሁለት ጥያቄ። ሁለቱ ጥያቄ ምንድናቸው ሲባል ወሳኝ ጥያቄዎች ናቸው። ወሳኝ ጥያቄዎች፣ ወሳኝ መልስ የተሰጠባቸው ጥያቄዎቹ ምንድናቸው ስንል ስንመረምር፣ አንደኛው ጥያቄ የምትመጣበት ጊዜ ቀኑ መቼ ነው የሚል ነበረ። አንደኛው ጥያቄ የምትመጣበት ቀኑ ጊዜው መቼ ነው የሚል ነበረ። ሁለተኛው ጥያቄ የዓለሙ መጨረሻ ምልክት ምንድን ነው የሚል ነበር። እነዚህ ሁለት ጥያቄዎች ናቸው የዓለምን ቀጣይ ሁኔታ የሚወስኑ ጥያቄዎች ናቸው። የመጀመሪያው ቀጠሮ ስንመለከት በግልጽ ተናግሯል፣ 5 ቀን ተኩል ብሎ። ያሁኑ ግን እንደሚመጣ እንጂ ቀኑን በግልጽ ስላልተናገረ ሐዋርያት ይህንን ማወቅ ፈልገው የምትመጣበት ጊዜ መቼ ነው? ሁለተኛውስ ደግሞ የዓለሙ ፍጻሜ ምልክቶቹ ምንድናቸው ብለው ጠይቀውት ነበር እና ክርስቶስ መልስ ሲሰጣቸው ምንድን ያላቸው? ከሁሉም በፊት ከማንኛውም ጉዳይ አጥብቃችሁ ተጠበቁ፣ ተጠንቀቁ የሚል ነገር ከነገራቸው በኋላ መጠነኛ ምልክት ነግሯቸዋል። ለመንጫው ምልክት የሚሆኑ ለዓለሙ መጨረሻ ምልክት የሚሆኑ መጠነኛ ምልክቶችን፣ ብዙ አይደለም መጠነኛ ምልክቶችን እና መጀመሪያ ምንድን ያላቸው በማቴዎስ 24 ስንመለከት ብዙሃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። በመጀመሪያ ለኔ መምጫ ምልክት የሚሆን ወይም ደግሞ ለዓለሙ ፍጻሜ ምልክት የሚሆነው እኔ ልመጣ በምቃረብበት ጊዜ ከኔ ቀደም ብለው በኔ ስም የሚያጨበረብሩ ክርስቶስ ነን የሚሉ ይመጣሉ ብሎ ምልክት ነግሯቸዋል። ለምንድን ነው እንዲህ የሚደረገው? ብዙ ጊዜ
ባለሟሎች ወደሚሄዱበት ቦታ ሰዎች ቀድሞ በእነሱ ለመነገድ የሚያደርጉት ሙከራ አለ። ዛሬም ይታወቃል። ይሄ እኛ ልንሄድበት ባሰብነው ቦታ እኛ በምንውልበት ቦታ በተለይ ስም ያለን ሰዎች ከሆን የእኛን ስም ተጠቅመው በእኛ ስም ለራሳቸው ጥቅም ሊያገኙ ወይ ደግሞ ሌላ ስራ የሚሰሩ ሰዎች አሉ። ልክ እንደዚሁ ሁሉ ክርስቶስ እያላቸው ያለው እኔ ልመጣ ስቃረብ ጊዜው ሲዳረስ በእኔ ስም የሚያጭበረብሩ ሰዎች ይመጣሉ። አንዱ ምልክት ይሄ ነበር የነገራቸው። ይሄ እሱ ለሚመጣበት ዘመን አመልካች ሆኖ የተጠቀሰላቸው የተነገራቸው ነው። ሁለተኛው ደግሞ ግልጽ እንዲሆንላችሁ እኔ ልመጣ ስቃረብ ጦርነት ይበዛል። የጦርነት ወሬው ሁሉ የሚወራው ጦርነት ነው። የሰው ጆሮ አብዛኛውን ጊዜ ከእንቅልፍ ውጭ ባለው ሰዓት የሰው ጆሮ የሚሰማው ጦርነት ነው ብሏቸዋል ሐዋርያት። ይሄ እንግዲህ ከሐዋርያት ጀምሮ እስከኛ ዘመን ድረስ ያለ ነው። አሁንም ሁላችን የምናስተውለው ነው። ሚዲያው የሚያሰማን፣ ስልካችን የሚነግረን፣ በአጠቃላይ በዕለት ተዕለት እንቅስቃሴያችን የጦርነትን ወሬ ሳንሰማ ውለን አናውቅም። ከዓለማችን እስከ ሀገራችን ድረስ ማለት ነው። ሌላኛው ያላቸው ክርስቶስ ምንድነው? ህዝብ በህዝብ ላይ፣ መንግስት በመንግስት ላይ መነሳሳት፣ ረሃብ፣ ቸነፈር፣ የምድር መናወጥ፣ መንቀጥቀጥ፣ እነዚህን የመሳሰሉ ምልክቶች ይነሳሉ። ግን ምን አላቸው መጨረሻ ላይ? ግን እነዚህ ስነግራችሁ ግን ይሄ ብቻ አይደለም። ይሄ የምጥ መጀመሪያ የጣር መጀመሪያ ነው። እንግዲህ ምጥ ሴት ልታምጥ ስትል መጀመሪያ ቀድሞ የሚመጣ ምልክት አለ እና እነዚህ ምን አለ? እነዚህ የጣር ምልክቶች ናቸው እንጂ ዋናዎቹ አይደሉም ብሎ እግዚአብሔር ለሐዋርያት ነግሯቸዋል። አሁን ስናስተውል ለሐዋርያት ከነገራቸው ምልክቶች መካከል ያልተፈጸመው የትኛው ነው ብንል ያልተፈጸመ የለም። ሁሉም ሆኗል። ሁሉም ተተግብረዋል። በስሜ ክርስቶስ ነን፣ በስሙ ክርስቶስ ነን እያሉ የመጡ ብዙዎች አሉ። ታሪክ ማንበብን ይጠይቃል። ብዙዎች መጥተዋል። ክርስቶስ ነኝ ያሉ አሉ። ማርያም ነኝ ብለው የመጡ ሴቶችም አሉ። በዘመናችን ከኛም ዘመን ቀደም ብሎ በአባቶቻችን ዘመን በታሪክ ጭምር የሚነገረን ነገር አለ። ይሄ ያለፈ እየሆነ ያለ ታሪክ ነው። ጦርነቱ አይተረክም፣ የሚታወቅ ነው። ሌላው የህዝብ በህዝብ የመንግስት በመንግስት ይህም የሚታወቅ ታሪክ ነው። ይህን ዛሬ መተረክ ለቀባሪው ማርዳት የሚባለው ታሪክ ነው የሚሆነው እና እነዚህ ሁሉ ምልክቶች ለክርስቶስ የመንጫ ምልክት የሆኑ ናቸው። ከዚህ አስቀጥሎ ብዙ ምልክቶች አሉ። ሌሎችም እርስ በርስ መጣላት፣ መገዳደል፣ መናናቅ፣ ተላልፎ መሰራጠት፣ እነዚህ ሁሉ ከሁሉም ይሄ ሁሉ እየሆነ ሲሄድ ምን ይሆናል? ተሴኩስ ፍቅር እምብዛ አመፃ፣ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች ነው። ይሄ ሁሉ እግዚአብሔር ለሐዋርያት ቃል በቃል የነገራቸው ምልክት ነው። ዛሬ ፍቅር ያልቀዘቀዘበት ወንድምና እህት፣ ፍቅር ያልቀዘቀዘበት ትዳር፣ ፍቅር ያልቀዘቀዘበት የቤተ ክርስቲያን የቤተ መንግስት ሰራተኛ፣ ሁሉም ያልቀዘቀዘበት የለም። ሁሉም የሚያውቀው ነው። ይሄ እግዚአብሔር እኛ እንድንጠነቀቅበት ያስተማረን ትምህርት ነው። ለሁላችንም መከሰሻ የሚሆነን ደግሞ አሁን በዚህ ዘመን እንደሚደረገው ማለት ነው። ራሱ ክርስቶስ እንዳለው ለአህዛብ የዛ ጊዜ ቃሉን አልሰማንም ብለው እንዳይናገሩ፣ እንዳይዋሹ ምልክት ምስክር ሊሆንባቸው የመንግስት ወንጌል በዓለሙ ሁሉ በሁሉም ቋንቋዎች በሚዲያም ጭምር አሁን እኛ እንደምናደርገው ማለት ነው ይሰበካል ተብሏል። እንግዲህ እግዚአብሔር ሲመጣ እንደዛ በሉቃስ ወንጌል ምዕራፍ 16 እንዳለው ሰውዬ እንደ ነዌ ማለት ነው አልተማርሁም አልሰማሁም ብለን እንዳንከራከር የመንግስት ወንጌል በዓለሙ ሁሉ ይሰበካል። አሁን ቋንቋ አይፈቅድም እንዳንል በሁሉም ቋንቋ የተሰጠ ነው። አይ ቤተክርስቲያን ለመሄድ አልተመቸኝም እንዳንል ሚዲያው ከቤታችን ገብቷል። ይህን ያደረገብን ክርስቶስ በአንድም በሌላም መንገድ እኛ ባላወቅ ነው እሱ ባወቀው መንገድ በኋላ ለራሳችን ምስክር እንዲሆንብን ነው ስራችን ማለት ነው። እና እግዚአብሔር አስተምሮናል፣ እያስተማረን ነው። እግዚአብሔር እኛን ለማንቃት ተኝቶ አያውቅም። ክርስቶስ የሚጠብቀን ክርስቶስ ስለማያንቀላፋ ማለት ነው። ስለዚህ እነዚህ ሁሉ ምልክቶች አሉ እና ወዘአዝለፈ ትዕግስቱ ውእቱ ይድን። ይህ ሁሉ እየተመለከተ በትዕግስቱ የጸና በሃይማኖቱ የጠነከረ ሰው አዘውትሮ እግዚአብሔርን የጠየቀ ይድናል ካለ በኋላ የሁሉ የመጨረሻዎቹ ምልክቶች እንደሆነ ነግሯቸዋል ሐዋርያት ማለት ነው። ግን በግልጽ እነሱም እንደፈለጉት እንደጠየቁት
በዚህ ቀን እመጣለሁ አላለም ክርስቶስ። ለዚህ ነው በማቴዎስ 24 እንዲህ ካስተማራቸው በኋላ በ25 ደግሞ ሄዶ ትግሁ እንከ እስመ ኢተአምሩ ዕለታ ወሰዓታ፣ ምልክቶቹ ነግሬያችኋለሁ፣ የሚታዩትን በዛ ጊዜ የሚፈጠሩትን ጉዳዮች ነግሬያችኋለሁ፣ ግን ይህን ሁሉ ስትመለከቱ ግን ቀኑና ሰዓቱ ተለይቶ ስለማይታወቅ ንቁ ነው ያለው ክርስቶስ። እንግዲህ ሊቃውንት እንደሚያስተምሩን ጌታ የሚመጣበት ዕለቱ ቀኑ ይታወቃል። በመሰረቱ በዘመነ ዮሐንስ በወርሃ መጋቢት በ29 ቀን በዕለተ እሁድ በመንፈቀ ሌሊት እንደሚመጣ ይታወቃል። እንዲህ ከሆነ ታዲያ ለምንድን ነው ቀኑ አይታወቅም ያለው ብለን ስንመረምር ብዙ ዘመነ ዮሐንስ አለ፣ ብዙ መጋቢት 29 አለ፣ ብዙ ዕለተ እሁድ አለ፣ ብዙ መንፈቀ ሌሊት አለ። ስለዚህ አናውቀውም እኛ ማለት ነው። ይህንን ብቻ ማወቅ በቂ አይደለም። ማድረግ ያለብን ምንድነው ሲባል ክርስቶስ ባስተማረን ምልክቶች እየተመራን ለቀኑ መዘጋጀት መቻል አለብን ማለት ነው። እግዚአብሔር ቅድም እንዳልነው ነው፣ ላያደርገው የሚናገረው ነገር የለም። ክርስቶስ እወለዳለሁ አለ፣ ተወለደ። እሰቀላለሁ አለ፣ ተሰቀለ። ሙቼ እነሳለሁ አለ፣ ሙቶ ተነሳ። አርጋለሁ አለ፣ አረገ። ይሄ ሁሉ መጽሐፍ ቅዱስ መዝግቦ ያስቀመጠልን ታሪክ ነው ማለት ነው። አሁን ደግሞ እመጣለሁ ብሎን ክርስቶስ አይቀርም ማለት ነው፣ ይመጣል። ይህችን ቀን ደግሞ ምድራውያን ቅዱሳን ሰማያውያን ቅዱሳን ሁሉም የሚናፍቋት ዕለት ናት። ሁሉም እንደ ግብሩ እንደ ሃይማኖቱ መጠን እንደ ጽንዓቱ የሥራውን ዋጋ የሚያገኘው እግዚአብሔር በድጋሚ ሲመጣ ነው። አሁን ሁሉም ያረፉት ቅዱሳንም ጭምር ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በአጠቃላይ ክብር የሚገባቸው ሁሉ ያሉት ቀድሞ ለአዳም በተዘጋጀ ማረፊያ ገነት ድንኳን በሉት እንደዛ ማለት ነው። ዋናው ቦታችን አዳራሻችን እንደ ግብራችን የምንገባበት እግዚአብሔርን ፊት ለፊት የምናይበት ገብተን የማንወጣበት ቦታችን መንግሥተ ሰማያት ነው። እሱ ደግሞ የሚከፈተው መቼ ነው ሲባል ክርስቶስ ድጋሚ ሲመጣ ነው። ያለ ጊዜው አይከፈትም እና እግዚአብሔር አምላካችን ለዚያ ቀን ነው ተዘጋጁ፣ ማንም እንዳያሳችሁ ተጠንቀቁ ያለን ማለት ነው። ከዚያ በኋላ መጽሐፍት እንደሚነግሩን ሊቃውንት እንዳስተማሩን ጠብ ክርክር የለ፣ መውጣት መውረድ የለ። እግዚአብሔር ያዘጋጀልን አዲስ ዓለም፣ አዲስ ተስፋ፣ አዲስ ኑሮ፣ አዲስ ማለዳ ማለት ነው። በቃ አዲስ ዕለት የምንጀምርበት ቀን ነው። ለዚህ ቀን መዘጋጀት አለብን ማለት ነው። ለዚህ ቀን መዘጋጀት አለብን። መዘጋጃ ወቅቱ ደግሞ አሁን ነው። ለሐዋርያት የተነገሩት ምልክቶች ለእኛ ነው የተነገሩልን የተቀመጡልን ማለት ነው። እነዚህን ጊዜያት በአግባቡ ተጠቅመን ከእግዚአብሔር ጋር ለመኖር እግዚአብሔር ሲመጣ አላውቃችሁም እንዳይለን በማቴዎስ 25 እንደተጠቀሱት 5 ቆነጃጅት አላውቃችሁም እንዳንባል እግዚአብሔር አላውቃችሁም ይላል። አላውቃችሁም እንዳይለን ክርስቶስን አሁን መተዋወቅ አለብን ማለት ነው። ለቀጠሯችን ተዘጋጅተን ጓደኛችን ለመጠበቅ የቀጠሮ ቦታ እንደምንሄደው ክርስቶስን ለመጠበቅ ክርስቶስን ለማግኘት አሁን መዘጋጀት መቻል አለብን ማለት ነው። ስለዚህ 5ኛው እሁድ የሚያስተምረን ይህንን ነው። ሳምንቱ የሚነግረን በጽሞና በጸጥታ እግዚአብሔርን የምናስብበት ወቅት ነው። ዘንድሮ አይመጣም ክርስቶስ፣ ዘመኑ ዘመነ ዮሐንስ አይደለም፣ ወቅቱ ይህን አይናገርም። ግን እግዚአብሔር ይመጣል። ለዛ ቀን ግን መዘጋጀት አለብን ማለት ነው። መስነፍ የለብን ማለት ነው። ስለዚህ በ5ኛው እሁድ የምንማረው የክርስቶስን መምጣት ነው። የዓለምን ማለፍ ነው። የእኛን ወደ ክርስቶስ መሄድ ነው። እግዚአብሔር አምላካችን እንግዲህ ለንስሐ እንድንዘጋጅ ለሥጋ ወደሙ እንድንበቃ በጾም በጸሎት እንድንጠነክር መንግሥተ ሰማያትን ተስፋ እንድናደርግ ጠፊውን ዓለም እንደሚያልፍ አውቀን እንድንንቀው የምናስተውልበትን ሕሊና እግዚአብሔር ለሁላችንም ያደለን።